ወደ ውይይት ፕሮግራሙ ከመግባታችን ወይም ከመግባቴ በፊት ስለ ደሴ ከተማ ነባራዊ ሁኔታ የተወሰነ መንደርደሪያ ሐሳብ መስጠት እፈልጋለሁ። ደሴ ከተማ የወሎ ክፍለ ሀገር መዲና ወይም እምብርት እንደመሆኗ መጠን በጣም በርካታ የሙስሊም ሊቃውንት በብዙ የሚቆጠሩ ሙስሊም ምሁራኖችና በመቶ ሺዎች የሚቆጠሩ ሙስሊም ማህበረሰብ የሚኖርባት ከተማ ናት። ይቺ በሰሜን ምስራቅ ኢትዮጵያ የምትገኝ ትልቅ ከተማ እውን ይህን ህዝብ ሊመጥን የሚችል ተቋምና መሪ አላት ወይ የሚለውን መሰረታዊ ጥያቄ አድማጮች ምላሽ እንዲሰጡበት እፈልጋለሁ። ለዚህ ነው ይህን ሐሳብ መንደርደሪያነት ያነሳሁት። ከዚህ ቀጥዬ ግን ወደ ዋናው የውይይት አጀንዳ ወይም መነጋገሪያ ከመግባቴ በፊት በመጀመሪያ ደረጃ ዓለማችን በከፍተኛ የለውጥ ምህዋር ውስጥ እየተጓዘች ያለችው ዘመኑን በሚመጥን የላቀ አስተሳሰብ እየተመራች ነው። ከዚህ አንፃር የመሪዎች እውቀት ከሚመሩት ማህበረሰብ አስተሳሰብ በእጅጉ ልቆ መገኘት መቻል አለበት ማለት ነው። ከዚህ አንፃር የደሴ ከተማ እስልምና ጉዳይ ምክር ቤት የማህበረሰቡን ዘርፈ ብዙ ችግሮች አስወግዶ ሁለንተናዊ እድገት ለማምጣት የሚያስችል ኳሊፊኬሽን ወይም ደግሞ የአመራር ብቃት አለው ወይ የሚለውን መሰረታዊ ጥያቄ ማህበረሰቡ በግልጽ ምላሽ ሊሰጥበት ይገባል። ይህን ጥያቄ መልስ ለመስጠት ደግሞ የተቋም አመራሮች የቅርብ ወዳጅ ወይም ተቃዋሚ መሆን አያስፈልግም። ንጹህ ህሊናና ሙስሊም ብቻ መሆን በቂ ነው። ስለዚህ ይህንን ነው በዋናነት እኔ ማቅረብ የፈለግኩት። እውን የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ይህን ትልቅ ህዝብና ትልቅ ከተማ መምራት የሚያስችል የአመራር ብቃት አለው ወይስ የለውም በሚለው ጉዳይ ላይ አጽንኦት ሰጥቼ ማውራት እፈልጋለሁ ማለት ነው። እሺ ወንድም አህመድ ሰይድ ጥሩ መግቢያ ጥሩ መንደርደሪያ ነው ያደረከውና ከዚሁ ከአነሳው ሐሳብ ጋር ተያይዞ የደሴ ከተማ እስልምና ጉዳይ የዞን ምክር ቤት ጽሕፈት ቤት አሁን በምትለው ወይም በምታስበው አይነት ወይም ህዝቡን ሊመጥን በሚችል ምን አይነት አደረጃጀት ነው ያለው? መዋቅሩ እንዴት ነው ብለህ ትገመግመዋለህ? ይሄ መሰረታዊ ጥያቄ ነው። ስለ አንድ ተቋም ሲነሳ በመጀመሪያ ደረጃ መዋቅራዊ አደረጃጀቱ ምን ይመስላል የሚለው ነገር ዲፋይን መደረግ አለበት። አንድ ተቋም በጣም ጥሩ አደረጃጀት ካለ ለማህበረሰቡ የሚሰጠው አገልግሎት ተደራሽና ፍትሃዊነት ሊኖረው ይችላል እና ተቋማዊ አደረጃጀት እንኳንስ አይደለም በተቋማት ይቅርና በመንግስት አወቃቀርም ላይ የሚፈጥረው ተጽዕኖ በጣም ከፍተኛና ውጤታማ ነው ማለት ይቻላል። ከኛ ተቋም አንፃር ተቋማዊ አደረጃጀቱን ስንገመግመው ግን በሆነ ታሪካዊ አጋጣሚና በተጠላለፈ ውስጣዊ መስመር የተገናኙ ግለሰቦች የቅርብ ጓደኝነት መስርተው እኛ የሽግግር መጅልስ አመራሮች ነን ብለው በግርግር የህዝቡን ይሁንታ ሳያገኙ ወደ መድረክ የመጡ ሰዎች ናቸው። እንግዲህ መዋቅራዊ አደረጃጀትን ስናነሳ መዋቅር ወይም ደግሞ ይሄ ስትራክቸር የሚባለው ነገር ከታች ከመሬት ተነስቶ እስከ ላይኛው ላይ መዋቅር ድረስ የተዘረጋ እና ውበት ያለው ሆኖ መገለጽ ያለበት። ከዚህ አንፃር ሲታይ የደሴ ከተማ አስተዳደር እስልምና ጉዳይ ምክር ቤት መዋቅራዊ አደረጃጀቱ በ6 እና 7 ሰዎች ብቻ የታጠረ ሆኖ ከላይ ምንም አይነት ቼን ወይም ግንኙነት የሌለው ከታችም ደግሞ ከማህበረሰቡ ጋር ምንም የሚያስተሳስረው መዋቅር የሌለው ዝም ብሎ በአየር ላይ የተሳፈፈና በራሱ የባህላዊ አሰራር ዘዴ የተቃኘ ሆኖ ብዙ ስህተቶችን እየፈጸመ ያለ መዋቅራዊ አደረጃጀት ነው። ይሄም ወደፊት በምናነሳቸው ዝርዝር ጉዳዮች ላይ ይሄ መዋቅራዊ አደረጃጀት በማህበረሰቡ ዘንድ ምንድነው የፈጠራቸው ችግሮች የሚለውን እናያለን። በሚገርም ሁኔታ ከመዋቅራዊ አደረጃጀቱ ባልተለየ እዚህ ጋር ተያይዞ መነሳት ያለበት ትልቅ ነጥብ በመዋቅራዊ አደረጃጀቱ ውስጥ የተሰገሰቡ ሰዎች የትምህርት ዝግጁነታቸው ምን ይመስላል የሚለው ነው ዋናው ነገር። በመግቢያ ላይ እንዳነሳሁት ዓለም በከፍተኛ የለውጥ ምህዋር ውስጥ እየተሽከረከረች ያለችው በላቀ አስተሳሰብ እየተመራች ነው።
ከዚህ አንጻር የደሴ ከተማ እስልምና ጉዳይ ምክር ቤት ህዝቡን የሚመጥን አመራር እየሰጠ ነው ወይ የሚለው ነገር ነው በትኩረት መታየት ያለበት። ይህንን ለማለት በመዋቅሩ ውስጥ የተሰገሰቡ ሰዎች አብዛኛዎቹ በሚባል ደረጃ ግሬዳቸው ከ10ኛ ክፍል በታች ያሉ ሰዎች ናቸው። እንዲያውም መሰረተ ትምህርት ሊኖር ይችል ይሆን እንዴ? በጣም የሚገርም ነገር ነውና በምን መመዘኛ ነው እነዚህ ሰዎች ይህን ትልቅ ሀገርና ትልቅ ህዝብ ሊመሩ የሚችሉት? በዚህ ሌቭል ላይ ያሉ ሰዎች እንግዲህ አንድ ሰው አልተማረም ወይም መሀይም ነው ስንል ምን ያክል ከባድ ጥፋት ሊያጠፋ እንደሚችል መገመት ቀላል ነው እና በጣም ይገርመኛል ብዙ ጊዜ እንደዛ ስል እኔ የተማርኩ ነኝ ፕሮፌሽናል ነኝ እያልኩ አይደለም። እኔም ካልተማሩት እና ህዝብን መምራት ከማይችሉት በኩል አድርጌ ነው ራሴን የምወስደው። ነገር ግን በንጽጽር ይህን ከኔ ጋር እንኳን ሳስተያያቸው በጣም ዝቅተኛ ደረጃ ላይ ያሉ መሪዎች ናቸውና እነዚህ ሰዎች ይህን ትልቅ ህዝብ እንመራለን እያሉ እያስከፈሉት ያለው ዋጋ ስመለከት በጣም ነው የማዝነው። መቼ ነው ለውጥ ሊኖር የሚችለው? ማህበረሰባችን ከአላዋቂ አስተሳሰብ የሚላቀቀው መቼ ነው የሚል ነገር ውስጤን ብዙ ጊዜ ይረብሸኛል። ለምሳሌ ብንወስድ በማህበረሰቡ ውስጥ ከሚፈጠሩ አብዛኛዎቹ አለመግባባቶች፣ ጭቅጭቆች የሚፈጠሩት በአብዛኛው ከእውቀት ማነስና ፍትሃዊ መሪ ከማጣት የሚመነጩ ጭቅጭቆች ናቸው። በእውቀት የሚመራ ተቋም ቢኖረንና በፍትህ የሚመራ መሪ ቢኖር የአመለካከት ልዩነቶች ቢኖሩ እንኳን በመካከል እንዲህ ጉሮሮ የሚያስተናንቁ ችግሮች አይኖሩብንም ነበር። እንደ ሙስሊም እያንዳንዱ ሰው የየራሱ አመለካከት እንኳን ቢኖረው በዛ ልክ ግን እንደው እኔ አንተን እንጠፋፋለን ብሎ እስከ መፎከር የሚያደርስ ችግር ሊፈጠር አይችልም። ይሄ ሁሉ መከራና ችግር እየደረሰ ያለው የመሪዎቻችን የመምራት ብቃት ማነስ ወይም የትምህርት ዝግጁነታቸው የወረደ መሆኑ ነው እና እኔ የሚያሳስበኝም ብዙ ጊዜ እንቅልፍ የሚነሳኝም ይህንን ተቋም እንዴት ነው በተማሩ ሰዎች ልንሞላ የምንችለው የሚለው ነገር ማህበረሰቡ በያለበት ሆኖ ቢወያይበት እና ለመፍትሄው አካል ሆኖ ቢሰራ ጥሩ ነው ብዬ አምናለሁ እና ከኛ ተቋም አንጻር በእውነቱ እጅግ በጣም የሚያሳፍር ከ10ኛ ክፍል በታች በሆኑ ተማሪዎች አንድ ትልቅ የህዝብ ተቋም ይመራል ብሎ ማሰብ በእውነቱ እጅግ በጣም የሚያሳዝን ነው የማስበው። እንግዲህ ምናልባት መልሼ ከሆነ ጥሩ ነው ያስባለሁ። የሆነ ያለው ነገር ደስ ይላል። በጣም ቆንጆ አገላለጽ ነው። እንግዲህ አንድ የምንረዳው ነገር አለ። ውስጣችን ካለው ብዙ ነገር ነው አንደበታችን ሰዓቱን ገድቦ ሊያወጣ የሚችል ብዬ ስለማስብ በወፍ በረር እረዳለሁ ብዬ ነው የማስበው። እዚህ ላይ እስቲ ወንድሜ ኢንጂነር ፈክረዲን መሐመድ ትንሽ ጨምርበት። ይህ ተቋም ስሙ ትልቅ ነው። በዛ ላይ ደግሞ ትልቅ እድል አግኝቷል። የኢትዮጵያ ሙስሊሞች በራሳቸው ተቋም ማንም ተጽዕኖ ሳይኖርባቸው ማስተዳደር የሚችሉበት እድል አግኝቶ ነበር። ከዛም ተጠቃሚ የሆነው ከተማችን አንዱ ነበር። ከፍተኛ ማዕቀፍም ደግሞ በሀገሪቱ ላይ ተጽዕኖ ከፍተኛ ነው፣ የወሎ ሴንተር እንደመሆኑ ማለት ነው። ነገር ግን ተቋም ውስጥ ስንገባ ወንድሜ ሼህ አህመድ እንዳሉት ትልቅ ነገሮች፣ ጉድለቶች ታይተውበታል። የሰፊው ማህበረሰብ ፍላጎቶች ያፈኑ ግለሰቦች በመሪነት ደረጃ ላይ ተቀምጠው ያ ብቻ ሳይሆን ተጽዕኗቸው ደግሞ እና አደረጃጀቶቻቸው ጠቅላላ መዋቅራቸው ለሆነ ጥቅማዊ ነገር ብቻ የተደራጁ ሆነው ሲገኙ በማህበረሰቡ ዘንድ ከፍተኛ የሆኑ ችግሮችን ሊያስተውል ይችላል ማለት ነው። ውጤቱን ደግሞ እያንዳንዱ ሰው በየቤቱ በነፍስ ወከፍም የደረሰበት ነገር ሊኖር ስለሚችል የበለጠ ማህበረሰቡ የሚናገረውን ነገር ይረዳል ብዬ አምናለሁ። የትምህርት ተጽዕኖ ብቻ ሳይሆን ተቋማዊ ስነ ምግባራቸው በጣም የወረዱ የሆኑ ሰዎችን አጋጥመውናል። ያ ብቻ ሳይሆን በአሰራር ደረጃ ደግሞ ፍጹም የተሰጠውን እንኳን በኋላ ላይ የተዘጋጁ የህገ መጅሊስ መመሪያ ደንቦችና ስርዓቶችን አንብቦና ተገንዝቦ የማይረዳ የሆኑ ሰዎችን በዛው ልክ ተጽዕኖ ከፍተኛ መሆኑን ያልተማሩ ሰው ሲሆኑ ይገልጸዋል ማለት ነው። ያ ብቻ ሳይሆን እውቀት በሌለበት ሁሌ ጥፋቱ የከፋ ነው የሚለው ነገሮችን ያጠቃልላል ብዬ አምናለሁ። እውቀት ብቻ ሳይሆን እንደ ዲናዊ ደግሞ ተቋም ስነ ምግባርን በጣም የተላበሱ መሆን ይጠበቅብናል ብዬ አምናለሁ። ምክንያቱም ተቋም ውስጥ ያሉ ማህበረሰቡን በሌላ መልኩ የሚረዱ ወይም በሌላ መልኩ የሚያደራጁ አካሎች ናቸው። በተለይ ደግሞ በስነ ምግባር ደረጃ ያላቁም ግለሰቦችም የተካተቱበት ሆኖ ሲገኝ በጣም ነገሩን የከፋ ያደርገዋል። ወደፊት ተጨባጩ ምንድን ነው የሚለውንም ጥያቄ ምልክት ውስጥ የሚከት ነው እና እንደ ማህበረሰብ ሁሉም ሰው ውይይት እንዲያደርግበት በዚሁ ተጨማሪ ላይ ማቅረብ ያክል ነው ማለት ነው። በጣም ደስ ይላል። ቆንጆ አገላለጽ ነው የገለጽከው። ያየነውን ነው የምናውቀው ነው እየተናገርን ያለ ነው። አልሐምዱሊላህ ረብል ዓለሚን። እዚህ ጋር በጋራ ያየነው ነገር አለ። እውነት አንድን ተቋም አሁን ባለንበት ዘመን እንዳልከው በግሎባላይዜሽን በኢንፎርሜሽን በዚህ አይኢ በሰፈነበት ኢንፎርሜሽን በዚያ ዓለም ላይ እድሮች በእቅድ ነው እየተመረጡት።
ትናንሽ ስብስቦች እንኳን በፕላን በእቅድ የተመሩ በዓላማ ነው እየሄዱ ያሉትና ይህን ሰፊ ማህበረሰብ ያቀፈ እንደዚህ አይነት ትልቅ ተቋም ከማቀድ ጀምሮ ራሱን መምራት ሲገባው ወይንም ሰፊው ማህበረሰብ እበልጣለሁ ብሎ ሳይሆን በዚህ መልኩ ብንመራ ጥሩ ነው ብሎ መቼም ያው ሹራ በኢስላም የተደገፈ ስለሆነ አልহামዱሊላህ በዛ አይነት መልኩ አካዴሚካሊ እንትነት ተጨምሮበት ችሎታ ተጨምሮበት የምትመራበት ኦፖርቹኒቲ ነው መፈጠር ያለበትና እዚያ ጋር አንድ የሚታይ ነገር አለ። ህዳር 11 ላይ ታስታውሱ ከሆነ እንግዲህ እንደ ምክትል ፕሬዝዳንትነቴ ሁላችንም የአንድ አመት እቅድ አቅደን እንምጣ ነው የተባባለው። እዚያው መካከል አንድ የተነሳ ጥያቄ አለ። በጣም ሁሉ ቀን ከህሊና የማይጠፋ ህዝብ እንዲያውቀው ስለምፈልግ ነው። ምናልባት እዚህ ማቀድ የማንችል ካለን አንዳንድ ወንድ ምሁራኖች ስላሉ እነሱ ሰርተውልን ብንመጣሳ የሚል በጣም የሚገርም ነገር ተነስቷል። እና በእለቱ የሰጠሁት ምንድነው ሰው ያቀደልኝ እኔ ልሰራ አልችልም። ልሰራ የምችለው ነው ላቅድ የምችለው። ምናልባት ማቀድ የማትችሉ እንኳን ካላችሁ ስማችሁንና ስልክ ቁጥራችሁን ጽፋችሁን እስከ ማለት ደርሻለሁ። ያው ግልጽ ማውራት ስላለብን ማለት ነው። ይሄ ማለት በዚህ አይነት ደረጃ እንኳን ዝግጁነት የለውም ነው። ከዛም አልፎ ተርፎ ህዳር 11 ላይ የተነሳ እቅዳችሁን አቅዳችሁ ነው የሚባል በየስብሰባው በየእንትኑ ዲያሎጉ ላይ መነሻው እቅድ ምናምን ሆነና ይሄ ነገር ከወር ያለፈ ነገር ይሆን አይደለም፣ አንድን ሰው ሰርቶ እያሳየ አይደለም ተብሎ መጨረሻ ላይ 2 ወር አካባቢ ሊደርስ ሲል ኦልሞስት ታህሳስ 3 ማለት ነው ህዳር አልፎ ታህሳስ 3 ሁሉም የቻለው ሞክሮ መጣ። ታሪክም ጽፎ ይመጣል። እቅድም ብሎ ያቀርበውን አለ አሳቅዶም ይመጣል። ያው ባለን ተጨባጭ ሁኔታ ማለት ነው። ሌላ ሰው አቅዶለትም ይመጣል። ቴክኒካሊ ክሮስ ቼክ ቢደረግ የማይመልሰው እንደሆነ ስለምናቅ ማለት ነው። ከዚያ በኋላ ሁሉን አየን። እዚህ ላይ ማረሳው ወንድሜ ፈኽረዲን ጋር ሁሉ ነገር ገመገመነውና ጊዜያችንን ከምናቃጥል የአንድ አመት እቅድ ተጠይቆ ከአመቱ ላይ ይሄን ያህል ወር ተቀንሶበት ስራ እየሰራን አይደለም፣ አማና እየተወጣን አይደለም። ስለዚህ ይህን እቅድ በምን መልኩ እናስቁመው ተባለና ስናወራ አጋጣሚ ይሻላል ተብሎ እንግዲህ ከሌላም ቢሆን ከራሱ የመጣውን እቅድ ዝም ብለን እስቲ እሱን አፕሩቭ እናድርገውና እናጸድቀውና ቴክኒካሊ ፎሎ አፕ እያደረግን ነገሮችን ጋይድ እናደርጋለን የሚል ነገር ተነሳ። ያም ቀረበ። ኮሚቴ ተዋቀረ። 4ቱን ተዋቀረ። ምናልባት እናንተም ነበራችሁ። ያንን አሳለፍ ነው። ወደ ተግባሩ ልንገባ ስንል ደግሞ ሌላ 2 ወር ሊፈልግ ነው። አሁንም የቀልድ ቤት ነው፣ ወሬው ነው የሚወራው ማለት ነው። ስለዚህ ታህሳስ 30 ላይ አንድ ደብዳቤ ጽፌያለሁ ለክቡር ፕሬዝዳንቱ ማለት ነው። እኔ በጠየቁት መሰረት ህዳር 11 አካባቢ ላይ የተጠየቀውን የእቅድ ጥያቄ በቃ ካሁን በኋላ ጊዜው ከበቂ በላይ ስለወሰን የጋራ ችግራችን ሆኖ እንደ ስራ አስፈጻሚ ማለት ነው በሁላችንም ላይ ተይዞ ካሁን በኋላ አልቀበልም ይቁም፣ ካሁን በኋላ ፕሬዝዳንቱም ሆነ ሌሎቻችን እንደ ተዋረድ በምንሰጠው አቅጣጫ ነገሮችን እናስኬዳለን ብለን ዶክመንቱም ስላለ ማለት ነው ያስቆምንበት ነገር አለ። ሶ ምንድነው ላነሳ የቻልኩት እቅድን እንኳን አቅዶ አንድን ተቋም መምራት የሚቻልበት እንኳን ፐርፎርማንስ የለም የተረዳሁት ነገርና እዚህ ላይ እግረ መንገዴን ይሄንን ለመጠቅለል እቺን ሐሳብ ለመጠቅለል ማስተላለፈው አንድ ትልቅ መልእክት አለ። በርካታ ሙስሊም ምሁራን ወንድሞች አሉ በተለያየ ተቋም ላይ በኤንጂኦም ሆነ በገቨርንመንታል ኦር በተለያየ ቦታ ላይ ገብተው ትልቅ ስራ የሚሰሩ ወንድሞች አሉ። አብዛኛው ማህበረሰብ እንዲህ አይነት ጭቅጭቅ ውስጥ አንገባም፣ የራሳቸው ጉዳይ ከባድ ነው ቢቀርብን ይሻላል እያሉ ራስን የማግለል ነው። ነገ አላህ ፊት ላይ ራሱ ከመጠየቅ ወደኋላ ስለማንችል ያገኛችሁትን እውቀት አላህ የሰጣችሁን እውቀት የምትጠየቁበትን ስለሆነ ይህንን ትልቅ ማህበረሰብ ሊመራ የሚችል ትልቅ ተቋም ምን ቸገረ ብሎ በመራቅ ሳይሆን ቀርቦ በመፈተሽ ተሳትፎ አብሮ በመግባትና ተቋሙን ተቋም አድርጎ አገር አቀፍ ብቻ ሳይሆን ዓለም አቀፍ እንቅስቃሴ እንዲንቀሳቀስ ይሄንን ማድረግ እንዲችሉ አማናቸውን እንዲወጡ በዚህ አጋጣሚ መልእክቴ ማስተላለፍ ፈልጋለሁ። ወጀዛከላሁ ኸይር። ምንድነው አሁን አሷራ አንዳንድ ነገሮችን ሲያነሳ ውስጤን በጣም ይገርመኝም ያሰቃኝም ነበር። በተለይ በስትራቴጂክ እቅድ ወይ በስልታዊ እቅድ ዙሪያ ያነሳቸው የነበሩት ሀሳቦች በጣም ይገርመኛል። ስለ እቅድ እኮ ስናወራ በመጀመሪያ ደረጃ እቅዱን ለማቀድ የሚያስችል እውቀት አለ ወይ እያልን እኮ ነው። እውቀቱን ለማቀድ የሚያስችል የሊደርሺፕ ኳሊቲ ሲኖር ነው ወደ እቅድ የምንሄደውና እየገረመኝ ነበር ስለ እቅድ ስታወራ። ስለ እቅድ የሚያወራ ተቋም ቢኖረን ኖሮ እዚህ ውስጥ ሁሉ ፈተና ውስጥ አንገባም ነበር። በሚገርም ሁኔታ ይሄ ተቋም የጀልባዋ ካፒቴን እንኳን ማን እንደሆነ ተለይቶ አይታወቅም። በግልጽ አታውቀውም። የጀልባዋ ካፒቴን ማንኛው ሰው ነው ብለህ ለመለየት እንኳን አትችልም። ምክንያቱም እያንዳንዱ የተቋሙ አመራሮች የጀልባዋን መሪ ለመያዝ በሚያደርጉት ትንቅንቅ
ከኋላ ያሳፈሩትን በጣም ሰፊ ሙስሊም ማህበረሰብ ወደ ጥልቅ ባህር ውስጥ ለመክተት እየተጣደፉ ያሉ ጭፍን አመራሮች ናቸው። ስለዚህ በዚህ ደረጃ ላይ አስዩም የምታደርጋቸው አመራሮች ስለ ስትራቴጂክ እቅድ፣ ስለ አጭር፣ ስለ መካከለኛና ስለ ረጅም እቅድ ማውራት ቀልድ ነው የሚሆነውና በእርግጥ መነሳት አለበት ይሄ ሀሳብ። ለምን ተነሳ እያልኩ አይደለም፣ ግን አቅደው መስራት የሚችሉ ብቃት ያላቸውና የተማሩ ሰዎች ወደዚህ ተቋም እንዲመጡ ምን ማድረግ አለብን የሚለው ነው መሰረታዊ ጥያቄ ሆኖ መነጋገር ያለብን ለማለት ፈልጌ ነው። አቅዶ የሚሰራ አቅዶ የሚከውን ቢኖር ኖሮማ እስካሁን ድረስ ማህበረሰባችን በዚህ ውዝግብ ውስጥ በዚህ አለመግባባት ውስጥ ሊቀጥል አይችልም ነበርና እቅዱን ማንሳት ጥሩ ሆኖ ግን ያነሳበት አውድ ተቋም ውስጥ ካሉ ሰዎች የእውቀት ደረጃ አንጻር ሲታይ የሚመጥናቸውም ስላልሆነ እሱን ምናልባት አላህ የተሻሉ ሰዎች ወደፊት ቢያመጣ በስፋት እናወራበታለን ለማለት ፈልጌ ነው። አመሰግናለሁ። አንቺ እየወቀስኩ ሳይሆን እንደው እቅዱና የሰዎቹ ፐርፎርማንስ አልጣጣምልህ ስላለኝ ነው ለማለት ነው። እሺ መርሐባ። ከተቋም ውስጥ ከገባን በኋላ የነበሩ አደረጃጀቶችን አይተናል። መዋቅሩ የማይደግፋቸው አደረጃጀቶች ነበሩ፣ ወይም ደግሞ በህገ መጅሊሱ ላይ ወይም መመሪያ ደንቡ ላይ የሌሉ አደረጃጀቶች ጎንዮሽ የሆኑ ተቋም የሚመስሉ የሚተኩ የሚመስሉ አደረጃጀቶች ነበሩ እና እነዚህ የተደራጁበት መንገድ እንዴት ነበር ይታዩት? በምን የተቃኙ ነበሩ? እንደገና ደግሞ ማህበረሰቡን ሲያቀፉ ነበሩ? ተጽዕኗቸው እንዴት ነው የሚለው ይህን ነገር ለህዝብ ግንኙነት በተለይ ከፍተኛ ተጽዕኖ ስላለው ከዛ አንጻር እንዲተነተን ፈልጌ ነው። እሺ ቢስሚላህ። ወንድሜ ፈክረዲን ስለጠየቀኝ አደረጃጀት ጥያቄ ተጨማሪ ነገሮችን ለመስጠት ሞክራለሁ። በመሰረቱ አደረጃጀት ሲባል ሁለት አይነት መልክ ሊኖረው ይችላል። አደረጃጀት ዘመናዊ አደረጃጀትና ባህላዊ አደረጃጀት ብለን ልንከፍለው እንችላለን። በእርግጥ በባህላዊ አደረጃጀትም ውስጥ እጅግ በጣም ጠቃሚ አደረጃጀቶች እንዳሉ እናውቃለን። ለምሳሌ የእቁብ አደረጃጀቶች አሉ፣ የእድር አደረጃጀቶች አሉ፣ በጣም በርካታ አደረጃጀቶች አሉ። እነዚህ ባህላዊ አደረጃጀቶች ከዘመናዊ አደረጃጀቱ ባልተናነሰ ማህበረሰቡን የሚያገለግሉበት ስትራክቸር ወይ መዋቅር እጅግ በጣም የሚገርም ነው፣ በጣም የሚያስደምም ነው። ወደኛ ተቋም ያለውን አደረጃጀት ወደኛ ተቋም ያለው አደረጃጀት ላይ ስትመጣ ግን በጣም የሚገርም አደረጃጀት ነው። ምናልባት ሶስተኛ ስም ለመስጠት ተቸግረ እንጂ ከባህላዊም ከዘመናዊም ውጭ የሆነ ግን ደግሞ አርቲፊሻል የሚባል ልበል ወይስ በዚህ በዘመኑ አነጋገር ፌክ የምትሉት አይነት አደረጃጀት ይሆን አላውቅም። በጣም የሚገርም አደረጃጀት ነው። አደረጃጀቱ ስትራክቸር የተደረገው ወደ ላይ ያለውን ከዚህ ከኛ ከመጅልስ መዋቅር ወደ ክልልና ወደ ፌዴራል ያለውን ማውራት አይጠበቅብኝም። እዚሁ እኛ ቤት ውስጥ ስላለው ጉዳይ ስለሆነ የሚወራ ከዚህ አንጻር የደሴ ከተማ አስተዳደርና ጉዳይ ምክር ቤት መዋቅራዊ አደረጃጀት በራሱ አምሳያ የተቀረጹ ሰዎችን ቅድም ለመግለጽ እንደሞከርኩት በሆነ ውስጣዊ የተጠላለፈ መስመር የተገናኙ ጓደኛሞች የመሰረቱ ነው ብዬ እንዳልኩት እታችን ድረስ ተመሳሳይ አስተሳሰብ ያላቸው በተለያየ አጋጣሚ የሚገናኙ የጓደኛሞች አደረጃጀት ነው ብዬ የምወስደው። ስለዚህ አደረጃጀቱ በእውነቱ ከምንም አይነት አደረጃጀት ጋር የማይመሳሰል አርቲፊሻል አይነት አደረጃጀት ሆኖ ወይም ሞዲፊክ የሆነ አደረጃጀት ሆኖ ማህበረሰቡን ተደራሽ ያላደረገ ሁሉንም በየዘርፉ አካታች አድርጎ ወደ ስራ ወይም ወደ ተግባር ለመቀየር የሚያስችል አደረጃጀት አይደለም ያለውና ይሄ በመሆኑ ምክንያት ነው እንግዲህ ብዙ መደነቃቀፎች እያጋጠሙት መጅልሱ ስራ ለመስራት እየተቸገረው። ምክንያቱም ከዚህ አንጻር መግለጽ የምፈልገው ነገር ምንድነው እንደው ስለ አመለካከት ዑለሞቹ የሚሉትን እነሱ እንዳሉ ይበሉ። እኛ የሸሪዓ ምሁር አይደለንም። እዛም ውስጥ ገብቶ የማውራት መብትም ፍላጎትም የለም። ነገር ግን እንደ አመለካከት አብዛኛዎቹ አመለካከቶች ይሄንን መጅልስ አይቀበሉትም። በጤናማ አመለካከት አይደለም የሚያየው ሁሉም አመለካከት። ለምንድነው አደረጃጀቱ ሁሉንም የማህበረሰብ ክፍል ያካተተ ካለ መሆኑ አንፃር የሚጠቅመውም የሚጠቀመውም በዛ ፌክ አደረጃጀት ውስጥ ያሉትን የጓደኛ ቡድኖች ስለሆነ ነውና እኔ አደረጃጀቱ በጓደኛሞች ዙሪያ የታጠረ ለተወሰነ የግል ፍላጎት ማሳቂያ ተብሎ የተደራጀ ነው ብዬ ነው የማምነው። ይጨርሻለሁ። እንግዲህ አደረጃጀቱን እኔ የማይበት በምን መልኩ መሰለህ፣ ከኛ እንጀምር። ለምሳሌ አሁን እኛ ካለው ሰፊ ማህበረሰብ እነዚህ ልጆች ይሆኑናል ብሎ መርጦን በተለያየ ፕሮፋይል ማለት ነው መርጦን እኛን ሲያስገባ ለዚህ ቦታ ይመጥናሉ፣ በዚህ በኩል ሊታገሉልን ይችላሉ፣ ይሄን ሊያስተካክሉ ይችላሉ፣ ይሄን አማና ይወጣሉ ብሎ የሆነ ራሱ ኢቫሉዌት ያደረገበት ነገር ይኖራል።
ምናልባት አደረጃጀቱ እንደው የተሻለ ነው ብዬ የማስበው ይሄ ጥያቄ ለክልሉ ቢቀርብ ነበር። ግን እኛ ባየነው እይታ አንድ ሰው በሆነ አደረጃጀት ላይ የሆነ ፖዚሽን ሲይዝ ሲቪው ምንድን ነው፣ ባክግራውንዱ ኤዱኬሽናል ባክግራውንዱ ምንድን ነው፣ ላይፍ ኤክስፒሪየንሱ ምንድን ነው፣ በማህበረሰቡ ውስጥ ያለው ተሳትፎ እንዴት ነው፣ ከዲን ያለው ግንዛቤ ምንድን ነው ማለት ጥሩ የተማረ ሆኖ አካዴሚካሊ ጥሩ ሆኖ የድን ግንዛቤ ጥሩ ከሆነ ወደ ዳዕዋና ወደ ፈትዋም እኮ የምታስተጋበት ኦፖርቹኒቲ ይኖራል። ከዚያ አይነት ቢጠና ጥሩ ነበር ብዬ አስባለሁ። የምናየው ነገር ግን አንድ ሰው ለምሳሌ ፌዴራል መንግስቱ ጥሩ በጀት መድቦ ጊዜ ወስኖ ለኛ ስልጠናም ሰጥቶናል እኮ አይደለም? የስራ አመራር እና በተመለከተ ስልጠና ሰጥቶናል። ሀታ በዛ ነገር ራስን አፕዴት የምታደርገው ነገር አለ። ደግሞ ያለሙያም ደግሞ ግድ የለም እዚህ ቦታ ላይ በአማና ደረጃ እስከተቀመጥኩ ሪስፖንሲቢሊቲው ኃላፊነቱ ከፍተኛ እስከሆነ ድረስ ሁሉም ነገር እጃችን ላይ ያለው ሰው እኮ በአሁኑ ሰዓት ከተራ ሙያ ጀምሮ እስከ ሕክምና እስከ ከፍተኛ ነገር ድረስ ራሱን በጎግል አድርጎ ራሱን አፕዴት አድርጎ ላለው ነገር ኮፊት አድርጎ ፕሮፖዛል ተቀርጾ እየተመጣለ እንደ ያለው በዚያ ነገር ማድረግ ይቻላል። እና ምናልባት አደረጃጀቱን የማየው ምንድነው ራሱ አፕዴት የሚያደርግ አይደለም። ሲጀምር ላለበትን ቦታ ይመጥናል ብዬ ማስብም አይደለም። ተጨምሮ አንዱን ሳይችለው ሁለተኛ ተደርቦ የሚሰጣቸውም አሉ፣ ደርቦ እንዲሰራ ማለት ነው። ይሄ ደግሞ ኃላፊነትንና ያለውን አማና በብቃት ለመወጣት ከፍተኛ ተግዳሮት ነው ብዬ ነው ማስበው። እዚህም ላይ ትልቅ ክፍተት እንዳለ ነው የሚታየኝ። ነገር ግን ይሄን አደረጃጀት ሲሾም መጀመሪያ ላይ ወይ ፖዚሽን ሲሰጥ ከምን አንፃር ነው ከምን ወይ ሲቪው እንዳልኩ ወይ ከፐርሰናል ባክግራውንዱ ተነስተው እንዲህ ነው የሚለውን ነገር እይታ በይበልጥ ማየት የሚገባቸው ወይም መልሰው ቢያወጡ ጥሩ ነው ብዬ ማስበው ክልሎቹ ላይ ነው። ምክንያቱም ሹመቱ ከዛ ሊመጣ ስለሚችል የዚህ አይነት አመለካከት ነው ያለኝ። እሺ፣ አደረጃጀት ሲባል ሁለት አይነት አደረጃጀት አለ። የሰው ኃይል አደረጃጀቱን በተለይ በስፋት ተነስቷል። ቢሮ ውስጥ ደግሞ ያለው አደረጃጀት ለምሳሌ ከገባን በኋላ ያየነው ነገር ምንድነው? በጠረጴዛ ዙሪያ ብቻ ሰዎች ተሰብስበው ልክ እንደ ደብ ወይም ደግሞ እንደ ጋራ ማዕድ የሚያደርጉበት ሂደት ነበረ። የመጀመሪያ ጥያቄ አንስተናልኛ በቢሮ መልኩ መደራጀት አለበት የሚል ለአመታት እንደቀጠሉበት ነው ያየነው እና እኛ እንኳን የጊዜ ቆይታችን ወራት ነው። ያ ብቻ ሳይሆን ሮብና ቅዳሜ ብቻ ነበረ የምንሰበሰበው እና ከዚህ ሂደት አንጻር ለምንድን ነው ያልታየው በሚል አደረጃጀት ይህንን ተጽዕኖ ፈጥረን ማስተካከል ችለናል እንደ ጋራ ማለት ነው። በዚህ ደረጃ የተወሰኑ ለውጦች አሉ። ያ ግን በሰው ኃይል አደረጃጀት ላይ ግን የተነሳው ሀሳብ በጣም ትክክል ነው። እችኛውን ብቻ ሀሳብ ለማንሳት ፈልጌ ነው። እናመሰግናለን።